ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁልኝ? በዛሬው ዕለት የገና የ10 ሚሊዮን ብር ሎተሪ አሸናፊ ቁጥሮች ይዤላችሁ መጥቻለሁ። በዚህም መሰረት አንደኛ ደረጃ ወይም የ10 ሚሊዮን ብር አሸናፊ ዕጣ ሆኖ የወጣው ቁጥር 061128 ሆኖ ወጥቷል። ይህ ማለት የ10 ሚሊዮን ብር እድለኛ ያደርገናል ማለት ነው። በሁለተኛ ደረጃ የወጣው ቁጥር 1068839 ሆኖ ወጥቷል። ይህ ማለት የ7 ሚሊዮን ብር አሸናፊ ያደርጋል ማለት ነው። በሶስተኛ ደረጃ የወጣው ቁጥር 1266491 ሆኖ ወጥቷል። ይህ ማለት የ3.5 ሚሊዮን ብር እድለኛ ወይም አሸናፊ ማድረግ ይችላል ማለት ነው። በአራተኛ ደረጃ የወጣው ቁጥር 066905 ሆኖ ወጥቷል። ይህ ማለት የ1.5 ሚሊዮን ብር እድለኛ ወይም አሸናፊ ማድረግ ይችላል ማለት ነው። በአምስተኛ ደረጃ የወጣው ቁጥር 100680 ሆኗል። ይህ ማለት የ800 ሺህ ብር አሸናፊ ወይም እድለኛ ያደርጋቸዋል። በስድስተኛ ደረጃ የወጣው ቁጥር ደግሞ 0577887 ሆኖ ወጥቷል። ይህ ማለት የ500 ሺህ ብር አሸናፊ ወይም እድለኛ ያደርጋቸዋል። በሰባተኛ ደረጃ የወጣው ቁጥር ደግሞ 6576 ሆኖ ወጥቷል። ይህ ማለት የ20 ሺህ ብር አሸናፊ ያደርጋቸዋል ማለት ነው። በሌላ መልኩ የስምንተኛ ቁጥር እድለኛ ሆኖ የወጣው ቁጥር 82 በስምንተኛ ደረጃ የወጣው ቁጥር 82784 ሆኖ ወጥቷል። ይህ ማለት የ10 ሺህ ብር አሸናፊ ወይም እድለኛ ያደርጋል ማለት ነው። በዘጠነኛ ደረጃ የወጣው ቁጥር 8230 ሆኗል። ይህ ማለት የ3000 ብር እድለኛ አሸናፊ ያደርጋቸዋል። በአስረኛ ደረጃ የወጣው ቁጥር የመጨረሻዎቹ አራት ቁጥሮች ማለት ነው 7143 ሆኖ ወጥቷል። ይህ ማለት የ1500 ብር እድለኛ ወይም አሸናፊ ማድረግ ይችላል። በ11ኛ ደረጃ የወጣው ቁጥር 393 ሆኗል። 1000 ብር ማለት ነው። 393 ያልኳችሁ የመጨረሻዎቹ ቁጥሮች ማለት ነው። ስለዚህ የ1000 ብር አሸናፊ ያደርጋቸዋል ማለት ነው። የ12ኛ እጣ ወይም እድል ሆኖ የወጣው ቁጥር መጨረሻው 36 የሆነ ቁጥር ነው። ይህ ማለት የ200 ብር አሸናፊ ወይም እድለኛ ያደርጋቸዋል። እንዲሁም ማስተዛዘኛ ወይም የ100 ብር እድለኛ ያደረገው ቁጥር 9 ነው። የመጨረሻው 9 ያላችሁ ሰዎች የማስተዛዘኛ ወይም ገንዘባችሁ ተመላሽ ይሆንላችኋል ማለት ነው። በዛሬው ዕለት የነበረው የእጣ ቁጥር ይሄን ይመስል ነበር። መልካም እድል እየተመኘሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑልን።